ዛሬ በ21ኛው ክፍለ ዘመን የዛሬ 155 ዓመት ገደማ ህልም ያላቸው ሰዎች በምዕራብና በምስራቅ መካከል ያለን ጋሬጣ ያለን ተራራ ያለን መሰናክል አፍርሰው ድልድይ ለማድረግ ወሰኑ። በምዕራብና በምስራቅ መካከል የሚደረገውን የንግድ ጉዞ በ8900 ኪሎ ሜትር ለመቀነስ ስዊስ ካናል የሚባል ተራራ ስዊስ ካናል የሚባል ግድግዳ ማፍረስ ወሰኑ። ስዊስ ካናል 193 ገደማ ኪሎ ሜትር ነው። ያን ሲወስኑ እንደዛሬ በቂ ማሽን አልነበረም። እንደዛሬ የሚመች የኮንስትራክሽን አቅም አልነበረም። ብዙዎች ሞተዋል። ያን ለማሳካት ሲያልቅ ግን 8900 ኪሎ ሜትር የ10 ቀን ጉዞ በምዕራብና በምስራቅ የዓለማችን ክፍል አሳጥሯል። ለምን? ንግድ ወሳኝ ነው። ለንግድ የሚመች መንገድም ወሳኝ ነው። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም በታሪካችን። ለዚህም ባህላችን በርካታ ነገሮቻችን ይተሳሰራሉ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊስ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በአመት በትንሹ 10 ቢሊዮን ዶላር ላፍ ያደርጋሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል፣ ይሞታል፣ ግን ታሪክ የላቸው። ስዊስ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከእኔና ከእናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ
የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። ልክ ሌሎች እኛን ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችንን ለማገዝ በግልጽ ህግና ስርዓት ተከትለን ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናገዝ መሆን አለብን። ያ እንዲሆን ደግሞ አራተኛው ማ ያስፈልጋል። መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ማለት ነው። ኒውክሌር ሳይንስ አይደለም፣ ስፔስ ሳይንስ አይደለም፣ አርቲፊሻል ኢንተለጀንስ አይደለም። ትልቁ ፈጠራ መንግስትን መፍጠር ነው። አልበርት አንስታይን E=mc² ያለውን ቀመር መንግስት አልቦ በሆነ ሁኔታ ውስጥ ቢቀምረው ታቅፎት ይቀር ነበር። ያን ፈጠራ ያን ህልም እውን ያደረገው መንግስት ነው። ማንኛውም ፈጠራ መንግስት ባልጠነከረበት ሁኔታ ይመክናል። ይህ መንግስት ከፈጠራው ሁሉ ለየት የሚያደርገው ምንድነው ያላችሁኝ እንደሆነ የአፈጣጠር መነሾው ነው። ተፈጥሯዊ ስለሆነ ነው። ቤተሰብ ከሚባል እጅግ መሰረታዊ ተቋም አድጎ በርከት ያሉ ማህበረሰቦችን የሚያቅፍ የተገለጠ ራዕይ ያለው ሃይራርኪ ያለው የጋራ ህልም ያለው ለጋራ ኮዝ በጋራ የሚሰራ ተቋም የሰው ልጅ መፍጠር በመቻሉ ነው ሰርቫይቭ ማድረግ የቻለውም እንጂ ግማሹ የዓለም ዜጋ የአውሬ ራት ሆኖ ሊቀር ይችል ነበር።